አትሌት ገንዘቤ ዲባባ የሀገራችንን ስም በዓለም አቀፍ ደረጃ ከፍ ያደረገች አትሌት ነች። አሁን ደግሞ በሪል ስቴት ለአፓርትመንት ችግር ለመቅረፍ ነው ወደዚህ የመጣ ነው ማለት ነው። አካባቢያችን ላይ ከ7 በላይ ኤምባሲዎች አሉ። 2 ቤዝመንት ፕላስ ግራውንድ ፕላስ 15 ነው። ክላይንቱ ከእናንተ ከገዛ በኋላ በምን ያህል ጊዜ ነው ከፍሎ የሚጨርሰው? 19758 ብር ነው። በቃ አንድ ነገር ነው አላማችን፣ ማስረከብና ማስረከብ። ሰላም እንዴት ናችሁ? ዛሬ ደግሞ እንግዲህ በአትሌቲክስ ዘርፍ የምናውቃት አትሌት ገንዘቤ ዲባባ አሁን ደግሞ በሪል ስቴት መጥታለች ማለት ነው። ውስጥ ገብተን ደግሞ ያለውን ነገር አሳያችኋለሁ። አብራችሁ ይቆዩ። ሰላም እንዴት ነህ? ሰላም ደህና ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ደህና ነህ? አለን። እንኳን ወደ ገንዘቤ ዲባባ ፕሮፐርቲ በደህና መጣሽ። እንኳን ደህና ቆየኸን። ስምህን አስተዋውቀንና እንግዲህ ዛሬ ገንዘቤ ዲባባ በአዲስ ፕሮጀክት መታለች፣ እሱንም ላውንች አድርጋለች። እሱን ለተመልካቾቻችን ልናሳይ መተናል። እስቲ ስምህን በማስተዋወቅ እንጀምር። በጣም አሪፍ። እኔ ናትናኤል እባላለሁ። የገንዘቤ ዲባባ ሲኒየር የኢንቨስትመንት አማካሪ ነኝ። ያው እንኳን ደህና መጣሽ ገንዘቤ ዲባባ ፕሮጀክት ያሉትን ነገሮች ከፕራይስ ከአሚኒቲ ከቤቶቻችን ያሉትን ነገሮች እያንዳንዱን ነገር በዲቴል እናያለን ማለት ነው። ያው በድጋሚ እንኳን ደህና መጣሽ ወደ ገንዘቤ ዲባባ ፕሮፐርቲስ። አሁን ላይ ስላሉ ስለ ቤቶቻችን ለምን እዚህ አካባቢ ላይ መገንባት ስለፈለግን እዚህ አካባቢ ላይ ወይም ደግሞ ገንዘቤ ዲባባ ላይ መተሽ ኢንቨስት ስታደርጊ ምን አይነት ፊቸሮችን ምን አይነት አሚኒቲዎችን ታገኛለሽ የሚሉትን በዲቴል እናወራለን ማለት ነው። እንግዲህ ናትዬ ይሄ አካባቢ እንግዲህ ብዙ ጊዜ ዲፕሎማት ሰፈር ተብሎ እንደሚጠራ አውቃለሁኝ። እንዲሁም ደግሞ ብዙ ኤምባሲዎች የሚገኙበት እንደሆነም ሰምቻለሁ። አክቹዋሊ ለመጀመሪያ ጊዜ ነው ወደዚህ አካባቢ የመጣሁት እና ያው የጫካ ፕሮጀክት አካባቢ ምን እንደሆነ እንደዛ አይነት ኢንፎርሜሽኖች አሉኝ። ያው ዲቴይሉን ባላውቅም ወደ ዲቴይሉ ስንገባ እንደ ገንዘቤ ዲባባ ፕሮፐርቲ መጀመሪያ አንቺ ቤቱን ከመግዛትሽ በፊት ምኑ ነው የምትገዡ? ቫልዩ እና ሎኬሽን ነው የምትገዡ። ሎኬሽኑን ስትገዢ አሁን እኛ በቅርብ ርቀት ላይ ዊዝን 3 ኪሎ ሜትር ከፊት ለፊት የምታየው 3 ኪሎ ሜትር በማይሞላ ርቀት ውስጥ ጫካ ፕሮጀክት አለ። ጫካ ፕሮጀክት በውስጡ ምን አለ? ብሔራዊ ቤተ መንግስት፣ የመንግስት ትላልቅ ባለስልጣናት፣ መዝናኛዎች አሉ። ወደ 3 ሰው ሰራሽ ገባር ወንዞች አሉ እና በቃ ለአይንን የሚስቡ ነገሮች በጣም ውስጡ አሉ። 503 ሄክታር ላይ ነው ያለፈው። ከግማሽ ትሪሊየን ብር በላይ ወጪ ተደርጎበት እየተሰራ ያለ ፕሮጀክት ነው። ከሱም ከኛ ፊት ለፊት መሆኑ በቅርብ አቅራቢያ መገኘቱ ለእኛ ትልቅ ቫልዩ ሰጥቶናል። አንድ ሁለተኛ ደግሞ አካባቢያችን ላይ ከ7 በላይ ኤምባሲዎች አሉ። ለምሳሌ ግሬት ብሪቴን ኤምባሲ አለ፣ ኬንያ ኤምባሲ አለ፣ ቤልጅየም ኤምባሲ አለ፣ ራሽያ ኤምባሲ አለ። ከ7 በላይ ኤምባሲዎች አሉ። እነዚህ ከ7 በላይ ኤምባሲዎች እዚህ አካባቢ ላይ ምንም በዶላር ሬንት የሚደረግ አፓርትመንቶች የሉም። በቁጥር ብንቆጥራቸው ከ2 ወይም ከ3 አይበልጡም። ግን ያሉት ኤምባሲዎች 7 እና 8 ናቸው። አምባሳደሮቻቸውን ሰራተኞቻቸውን የሚያሳርፉት የት ነው? ቦሌና ካሳንቺስ እየሄዱ ነው። ዋይኖት አንቺ እዚህ ኢንቨስት ካረግሽ ወይም ለመኖር ካሰብሽ ለማከራየት ካሰብሽ በዶላር ሬንት ማድረግ ትችላለሽ። ሪተርን ኦን ኢንቨስትመንቱ አክቲቭ የሆነ ሪተርን ኦን ኢንቨስትመንት ነው የሚመልስልሽ ማለት ነው። ሶስተኛው ነገር ደግሞ የጣሊያን መንግስት ከ5 ሚሊዮን ዩሮ በላይ አውጥቶ የቀበና ሪቨርን አሁን ያስመረቀው ፕሮጀክት አለ። እንደዛ አይነት ፕሮጀክት ከቤትሽ በአቅራቢያ እንደዛ መኖሩ ለአንቺ ጥሩ አድቫንቴጅ አለው። ልጆችሽን ይዘሽ ወክ አድርገሽ ያንን ነገር እንደ ኢትዮጵያውን ትልቅ ፕሮጀክት ነው ያኛው፣ አይንን የሚስብ ፕሮጀክት ነው እና ያም ፕሮጀክት በቅርቡ እዚያኛ አካባቢ መሆኑ ለእኛ ትልቅ አድቫንቴጅ እና ቫልዩ ሰጥቶናል ማለት ነው። ወደ አንቺ ልምጣና ሜይ ቢ ለኢንቨስትመንት ነው ለመኖሪያ ነው ትፈልጊው? እንግዲህ ለኢንቨስትመንትም ለመኖሪያም የሚሆኑ ቤቶች እንዳሉ ነግረኸኛል እና እስቲ ሁለቱንም አንጻራዊ ያደረግን ለኢንቨስትመንት ቢሆን በምን አይነት መልኩ ሪተርን ኦፍ ኢንቨስትመንቱ ምን አይል ነው፣ እንዲሁም ደግሞ ለመኖሪያም ደግሞ ቢሆን ሎኬሽኑ ይሄ ኢሚኒቲዎችን ከማሟላትም አንጻር
ለመኖር የሚያስፈልጉ ምንላቸው ነገሮችን ከቅርብ ርቀት ከማግኘትም አንፃር ሁለቱንም ኮምፔር እያደረግክ ብትነግረኝ ደስ ይለኛል። ያው በጣም አሪፍ ከነገርሽኝ አንፃር ሜቢ እኛ አካባቢ ላይ በእኛ አካባቢ ወይም ደግሞ እዚህ ባረፍንበት ቦታ ላይ ትምህርት ቤቶች አሉ። ብዙ ስታንዳርዳቸውን የጠበቁ ኢንተርናሽናል ትምህርት ቤቶች አሉ። እነ ሳንፎርድ፣ እነ ኢንዲያን፣ እነ ሲዲ ኢንተርናሽናል ስኩሎች አሉ። የእምነት ተቋማት እነ የካ ሚካኤል ቤተክርስቲያን፣ ቸርቾች፣ መስጊዶች በቅርብ ርቀት ይገኛሉ። የፖሊስ ጣቢያ፣ እነዚህ ሶሻል ነገሮች አሉ አይደል? ፖሊስ ጣቢያ፣ ፍርድ ቤት፣ ሐኪም ቤት በእኛ ኪሎ ሜትር ዊዝን 3 ኪሎ ሜትር እነዚህ ሁሉ ነገሮች እናገኛቸዋል። ከመዝናኛ ጀምሮ ከእምነት ተቋማት፣ ከትምህርት ቤት፣ ከጤና ከነዚህ ከፖሊስ የምንላቸው አለ አይደል? የህብረተሰብ ደህንነት ከሙሉ ከምንለው አንፃር በቅርብ ርቀት ከኛ ይገኛሉ ማለት ነው። ስለዚህ እኛ የምንገኘው አይዲያል እና ፕራይም ሎኬሽን ላይ ነው። ወደ ፕሮጀክታችን ስንገባ ፕሮጀክታችን 3300 ነው ጠቅላላ ፕሎት ኤሪያው። ግንባታው ደግሞ የሚያልፈው 2043 ካሬ ላይ ነው። ሁለት ትዊን ህንፃዎች ይኖሩናል ማለት ነው። እዚህ ጋር እንደሚታየው ሁለት ትዊን ታወሮች ህንፃ ይኖሩናል። ብሎክ ኤ እና ብሎክ ቢ የሚባሉ የኛ ሳይት አሁን ከሌሎቹ ለየት የሚያደርገው ነገር ከፊት ለፊቱ መንገድ ነው ያለው፣ ከጀርባ መንገድ ነው ያለው። ሜቢ አንቺ ወደ ቦሌ መገናኛ ሄደሽ ከምትሄጂ በዚህኛው በኩል አድርገሽ በ22 በሲግናል አድርገሽ መውረድ ትችያለሽ ማለት ነው በ24። ስለዚህ ታይምሽንም አንደኛ ዌስት አታደርጊም። ወደ ብዙ ቦታ ሎኬሽን ብትሄጂ ከጀርባም ወደ ቤዝመንት የሚያስገባለው ከፊት ለፊትም ወደ ቤዝመንት የሚያስገባለው እና እነዚህ ጥሩ አድቫንቴጆች አሉን ማለት ነው። ጥሩ የመንገድ አማራጮች አሉት። በጣም አሪፍ። ሌላው ነገር ደግሞ ምንድነው ሁለት ቤዝመንት አለን። ሁለት ቤዝመንት ፕላስ ግራውንድ ፕላስ 15 ነው። ባለ 18 ወለል ህንፃ ነው ጠቅላላ የሚገነባው። እዚህ ደግሞ ስትገዢ ያው መጀመሪያ የገዛሽው ሎኬሽኑን ነው የምትገዢው። ከዛ ቀጥሎ ደግሞ ምን ቫልዩ ይሰጠኛል፣ ምን አሚኒቲ ይሰጠኛል፣ ምን ፊውቸር ይሰጠኛል የሚለው ደግሞ ወሳኝነት አለው። እዚህ ብትገዢ አንደኛ የልጆች መጫወቻ ቦታ ይኖረናል፣ ጂም ይኖረናል፣ ስፓ ይኖረናል። እነዚህ ለአንድ ቤት ወይም ደግሞ ለአፓርትመንት መሰረታዊ ነገሮች የሚባሉት የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ ትራንስፎርመር፣ ሪክሬሽናል ሴንተር፣ ከላይ ደግሞ ሰፊ ቴራስ አለን እና በቂ የመኪና ማቆሚያ ቦታዎች አሉን ማለት ነው። ስለዚህ ሁለት ቤዝመንት ፕላስ ግራውንድ ፕላስ 15 ነው። ከግራውንድ ጀምሮ እስከ 5ኛ ድረስ ሾፖች ናቸው። ከ6 ነው። ከ6 ጀምሮ ቤቶቻችን ይጀምራሉ። ከ6 እስከ 15 ድረስ ማለት ነው። ስለዚህ ሚክስድ ዩዝ ማለት እንችላለን። ትክክል። ሚክስድ ዩዝ አፓርትመንት ነው። ሚክስድ ዩዝ አፓርትመንት ስንል ግን ነዋሪዎቹና ለሱቅ ኮሜርሻል የሚጠቀሙ ደንበኞች አንድ አክሰስ ይጠቀማሉ ማለት አይደለም። የነዋሪዎቹ መግቢያ ለብቻ ነው፣ የኮሜርሻሉ መግቢያ ለብቻ ነው። ኮሜርሻሉ ሊፍቱ ከ6 ወደ ላይ አይወጣም፣ እዛው ጋር ብሎክድ ነው ያቆማል ማለት ነው። አፓርትመንት መጠቀም ለሚፈልጉ በሌላ ሊፍት ነው አክሰስ ማድረግ የሚችሉ። ስለዚህ ምንም አይነት መረባበሽ የለውም ማለት ነው። ቤቶቻችን አሁን ካየሹ ከአስፓልት ዳር ነው ያለው። ከአስፓልት ዳር ስለሆነ የመኪናም ድምፅ እንዳይረብሸን ብለን ነው ቤቶቻችንን ከ6 ጀምሮ አሁን አቬለብል ስቶኮች አሉ። ከ8 ጀምሮ እስከ 15 ድረስ አቬለብል ስቶኮች አሉ። ሌሎቹ ሎክድ ናቸው ማለት ነው። ስለዚህ ቤቶቻችንን ከ7 ጀምሮ እስከ 15 ድረስ ማግኘት ትችላለሽ። አሁን በካሬ ላስት ዊክ ላይ 89758 ፕራይስን ጨርሰናል። እንደውም ትናንትና ነው ያለቀው። 89758 ብር ለ15 ቤት ያወጣነው ፕራይስ ጨርሰናል። አሁን ግን በ109,758 ብር ነው ደንበኞቻችንን እያስተናገድን ያለው ማለት ነው። ፕሮሞሽናል ዋጋውን ዘግታችኋል ማለት ነው። ፕሮሞሽናል ዋጋችን ያቺ ፕሮሞሽናል ፕራይስ 89758 ብር የምትባለዋን እሷን ጨርሰናል። አሁን ላይ ግን ከአካባቢው ጋር በጥሩ ፕራይስ እናንተን ብትገዙ ነገር ሪተርን ኦን ኢንቨስትመንቱ አክቲቭ የሆነ ብታከራዩት አክቲቭሊ ቶሎ የሚመልስ ጀነሬት ቶሎ የሚያደርግ በፕራይስም ባለው ነገርም አንጻር 109,758 ብር ነው። የ36 ወር ፕሮጀክት ነው። 36 ወር ማለት የ3 ዓመት ጊዜ ፕሮጀክት ነው። 2 ዓመት ከ6 ወር እኛ ግንባታችንን ለመጨረስ 6 ወሯን ደግሞ እናንተ ፊኒሽንግ የምትሰሩባት ነች። በዚሁ አጋጣሚ በሴሚ ፊኒሽድ ነው የምናስረክበው። በሴሚ ፊኒሽድ ስንል ግን የጂሙ፣ የቴራሱ፣ የፓርኪንጉ፣ የስፓው፣ ሪክሬሽናል ሴንተሩ፣ የልጆች መጫወቻው በሙሉ እነዚህ ኮመን የሚባሉትን ነገሮች እኛ ነው የምንጨርሳቸው። ከዛ ውጭ ያሉትን ግን ወደ ቤትሽ ስንገባ ሜን ጌት እንገጥማለን። ሜን ዶሩን ማለት ነው። እሱን እንገጥማለን። አልሙኒየም ለበሩ፣ ለመስታወቱ፣ ለሁሉም ነገሮች ይደረጋል። ወለሉን ለሴራሚክ ወይም ለፐርኬ ስክሬድ እናደርጋለን።
አንቺ ስትመጪ አትቆረቆሪ፣ ወዲያው ነው ሴራሚክሽን የምትሰሪው ማለት ነው። ጊዜም ጉልበትም እንቀንሳለን ማለት ነው። የኤሌክትሪክ የመስመር የውሃ ዝርጋታዎችን በሙሉ እንዘረጋለን። እነሱ ስራዎች እንሰራለን። አንቺ ወደ ቤት ስትገቢ ሴራሚክና ቀለም እና የባዝሩም እቃዎች ናቸው የምታሟዩ ማለት ነው። ከዛ ውጭ ያለው ግን ካምፓኒው ነው የሚጨርሰው። ስለዚህ በሴሚ ፊኒሽድ ነው የምናስረክበው። ሴሚ ፊኒሽድ ሲሆን እንግዲህ ብዙ ጊዜ እንደምናነሳው ክላይንቱ ራሱ በሚፈልገው አይነት መልኩ ማስተካከል እንዲችል ይረዳል እና እሱ ጥሩ ኦፖርቹኒቲ ነው ለክላይንቱ ሴሚ ፊኒሽድ መሆኑ። እሺ አንድ ቤት ደግሞ ምን አለ መሰለሽ፣ ደግሞ አንድ ቤት ገዝተሽው በራስሽ አይነት ቴስት በራስሽ አይነት ቀለም ስትጨርሺው ያው ቤቱን ራስሽ እንደሰራሽው አይነት ፊል ታደርጊያለሽ። ያንንም ለከስተመሮቻችን አድቫንቴጅ ሰጠናል። ከምንም በላይ ደግሞ ዲቨሎፐሩ ማን ነው የሚለው ነው፣ ከማን ነው የምገዛው ነው የሚለው። ከገንዘቤ ዲባባ ነው የምትገዢው እና ያው ፕራውድ ማድረግ አለብሽ። ገንዘቤ ዲባባ አትሌት ገንዘቤ ዲባባ ያው የሀገራችንን ስም በዓለም አቀፍ ደረጃ ከፍ ያደረገች አትሌት ነች። አሁን ደግሞ በሪል ስቴት መንደር ላይ በሪል ስቴት ለአፓርትመንት ችግር ለመቅረፍ ነው ወደዚህ የመጣ ነው ማለት ነው። ስለዚህ ባልንበት ጊዜ በዚች በ36 ወሯ ጊዜ ውስጥ ለማስረከብ ነው የምንሰራው። 2 ዓመት ከ6 ወር ፊኒሽንጋችን ግንባታችን እንሰራለን። 6 ወሯን ደግሞ ለእናንተ ፊኒሽንግ የምትሰሩበት ጠቅላላ የ3 ዓመት ፕሮጀክት ነው ማለት ነው። በጣም ደስ ይላል። እንግዲህ ስለ አትሌት ገንዘቤ ዲባባ ካነሳ ካይቀር እንግዲህ ያው እንደ ቤተሰብ በጣም ሀገራችንን በኩራት ያስጠሩ ዲባባ ቤተሰብ ከሆኑት አንዷ ናት ገንዘቤ ዲባባ። እንግዲህ አሁን ደግሞ በሪል ስቴቱ ዘርፍ ደግሞ በአትሌቲክሱ ዘርፍ ያስመዘገበችውን አይነት መልካም ነገር ደግሞ እንደምታስመዘግብ ምንም አይነት ጥርጥር የለንም። ሌላኛው ጥያቄ እንግዲህ የካሬ አማራጮች በምን አይነት ካሬ ነው ያሉት እና አከፋፈሉንም በዛው አያይዘ ንገረኝ። በጣም አሪፍ፣ በጣም ጥሩ ጥያቄ ነው የጠየቅሽኝ። አሁን ላይ እኛ ጋር ምንድነው ቤቶቻችንን ካሬዎቹን ስናወጣ ሎኬሽኑን በደንብ አጥንተን እዚህ አካባቢ ያለ ሰው ምን ይፈልጋል፣ ኢንቨስትመንት ነው የሚፈልገው፣ መኖሪያ ነው የሚፈልገው ነው የሚለውን ነገር በደንብ ቼክ አድርገናል። ይህን ስናደርግ ምን አደረግን? እኛ ከባለ 1 መኝታ 70 ካሬ ያለን፣ ባለ 2 መኝታ 104 ካሬ ያለን፣ ባለ 3 መኝታ በ4 ካሬ አማራጮች አሉ። 147፣ 149፣ 155፣ 165 ካሬ አማራጮች አሉ። ካሬዎቻችን አነስ ያደረግነው ሰው ለኢንቨስትመንት ሲያስብ ቶሎ ብሎ ወይም መሸጥም ከፈለገ ቶሎ እንዲሸጠው፣ ማከራየትም ከፈለገ ቶሎ እንዲያከራየው፣ ስትኖሪበትም አለ አይደለ ሁሉን ነገር ያሟላ ሆኖ አነስ ብሎ አለ በፕሪሳይዝ የተሰሩ ናቸው ማለት ነው። ስለዚህ አፎርድም ለማድረግም የማይከብዱ ናቸው ማለት ነው። ስለዚህ ከባለ 1 መኝታ 70 ካሬ ጀምሮ ባለ 3 መኝታ እስከ 155 ካሬዎች አሉን ማለት ነው በአማራጭ። ኦኬ። ስለዚህ አከፋፈል ስርዓቱ ዳውን ፔመንቱ በምን ያክል ነው? እንዲሁም ደግሞ የ2 ዓመት ከ6 ወር ፕሮጀክት ነው እና በዛ መሀል ውስጥ ያከፋፈል ክላይንቱ ከእናንተ ከገዛ በኋላ በምን ያህል ጊዜ ነው ከፍሎ የሚጨርሰው? በጣም አሪፍ አከፋፈላችን ግን ከዛ በፊት ባለ ስንት መኝታ ነው የምትፈልጊው አንቺ? ባለ 2ቱን እናንሳና። በጣም ጥሩ። ባለ 2 ከሆነ 123 ካሬዎች አሉ። 104፣ 124፣ 117፣ 120 ካሬያቸው ተቀራራቢ ሆነው ሰው በአቅሙ ሊገዛቸው የሚችሉ አለው አይደለ? አፎርድ ሊያደርጋቸው በሚችሉ አይነት ሳይዞች ነው የተሰሩት። አከፋፈላችን ደግሞ ፈርስት ኢኒሻል ዳውን ፔመንታችን 15% ነው። ከዛ በኋላ ያለውን በ8 ዙር በግንባታው ልክ በ3 ዓመት የሚያልቅ ማለት ነው። በፕሮግረስ ያደረግነው አከፋፈላችን ታይም ቤዝድ አለ። 2 አይነት አከፋፈል ነው ያለው፣ ታይም ቤዝድ እና ፕሮግረስ ቤዝድ። እኛ ግን ያደረግነው ፕሮግረስ ቤዝድ ነው። ፕሮግረስ ቤዝድ ማድረጋችን ለአንቺ ምንድነው አድቫንቴጁ ወይም ደግሞ ለከስተመሩ ምን አይነት አድቫንቴጅ ይሰጣል? እኛ ፕሮግረሳችን እየሰራን በመጣን ቁጥር አንቺ ክፍያ ላይ ስትደርሺ ሳትስፋይ ትሆኛለሽ፣ ክፍያውን ለመክፈል ማለት ነው። ምክንያቱም እኛ እየገነባ ነው፣ እኛ እየሰራ ነው። አንቺ ደግሞ ስትከፊ ቤቴም እየተገነባ ነው፣ እየሰሩ ነው፣ ሳትስፋይ ሆነሽ ትከፍያለሽ ማለት ነው። ስለዚህ ፈርስት ዳውን ፔመንታችን 15% ነው። ከዛ ቀጥሎ 20% አንደኛ ቤዝመንት ላይ ስንደርስ 20%፣ ከዛ ቀጥሎ 20% ሁለተኛ ፎቅ ላይ ስንደርስ፣ ከዛ 15% 8ኛ ፎቅ ላይ ስንደርስ፣ ከዛ የውጭ ስራ አለ አይደለ ብሎኬት ስንጨርስ፣ ከዛ 15% እያለ በ8 ዙር ክፍያ በ3 ዓመት ጊዜ ውስጥ የሚያልቅ ፕሮግረስ ቤዝድ የሆነ አከፋፈል ነው ያለን እኛ ጋር። ጥሩ ነገር ነው ያነሳው ናቲ። እንግዲህ ፕሮግረስ ቤዝድ ሲሆን ክላይንቱም እያየ ትረስቱንም ቢውልድ እያደረገ የሚከፍልበትን መንገድ ነው የሚያመቻቸው። እንግዲህ ሌላ የምትነግረን ነገር ከሌለ
ሳይቱን ደግሞ ማየት ከቻለን አሁን ያለበትን ፕሮግረስ ለተመልካቾቻችን ማሳየት ከቻለን በጣም አሪፍ። ሳይት ፕሮግረሳችን አሁን ላይ ሰኞ ዕለት ኤክስካቬሽን ጀምረናል። ቁፋሯችን በደንብ አድርገን እየሰራን ነው። ስለዚህ ያው አሁን እኛ ላይ መስራታችን ምንድነው ጥቅሙ? በጊዜ ለማስረከብ ትልቅ ብራንድ ነው ያዝነው፣ ትልቅ ስም ነው ያዝነው ገንዘቤ ዲባባ። ስለዚህ ለማስረከብ ነው፣ ማስረከብ ነው አላማችን። ሌላ በቃ ወደፊት ለፊት ነው የምናየው ማለት ነው። ወደ ጎን የምናየው ነገር የለውም። በቃ አንድ ነገር ነው አላማችን፣ ማስረከብና ማስረከብ ነው። ትልቅ ስም ትልቅ ብራንድ ነው ያዝነው። ስለዚህ አንቺን የመረጥሽውን ቤት ዲዛይኑን ማየት እንችላለን። ከዛ ወደ ሳይቱ ያለውን ነገር የሳይቱን አሁን ያለበትን ሁኔታ በደንብ ሄደን እናያለን ማለት ነው። እዚህ ጋር እንደምታየው ባለ 2 መኝታ 124 ካሬ ያለን 124 ካሬ የጠዋት ፀሐይ የሚያዩበት ኖርዝ ኢስት ዳይሬክሽን ላይ የጠዋት ፀሐይ ነው የሚያየው። ፌሱን ደግሞ ወዴት ነው የሚያየው? ወደ ጫካ ቪው ነው የሚያየው ማለት ነው። ሜቢ አንቺ የጠዋት ፀሐይ የምትፈልጊ ከሆነ ወደ ጫካ የሚያይ ቪው ከፈለግሽ 124 ካሬ አለ። ወይም ደግሞ ፓኖራሚክ የሆነ ቪው ወደ ከተማ የሚያይ ቪው የምትፈልጊ ከሆነ ደግሞ 120 ካሬ ወደ ሲቲ ቪው የሚያይ አለ። አንቺ የትኛውን ቪው ነው የምትፈልጊው? እኔ ያው ተፈጥሮ ማየት ስለምወድ ያው እኔ ከገዛው ወደ ጫካ ፕሮጀክት ፊቱን ያዞረ ቢሆን እመርጣለሁ። በጣም አሪፍ። ስለዚህ ወደ ጠዋት ፀሐይ የሚያይ የጠዋት ፀሐይ የሚገባበትና ወደ ጫካ እንደምታዩ የሚያምር የተፈጥሮን ቪው የምታይበት 124 ካሬ ያለን ይችኛዋ ቤት ማለት ነች። 124ቷ ካሬ ሜን ጌቷ ቤቱ ጋር ነው። በዚህ ጋር ነው እንደገባን ምን እናገኛለን? ዳይኒንግ እናገኛለን፣ ሊቪንግ ኤሪያ አለን፣ ባልከኒ አለን። ከዛ እዚህ ጋር ኪችን አለው፣ ክሎዝ ኪችን አለው፣ ሜድስ ወይም ስቶር አለን። እዚህ ጋር ኮመን የማስተር ባዝሩም አለ። ይሄ ማስተር ባዝሩም ወኪንግ ክሎዜት ባዝሩም አለ። ኮመን ባዝሩም አንደኛው መኝታ ቤት አለን ማለት ነው። ማስተሩም የራሱ ባልከኒ ያለው፣ ሳሎኑም የራሱ ባልከኒ ያለው። ወደ ጠዋት ፀሐይና ወደ ጫካ የሚያይ ነው ቪው ያለን ማለት ነው። ኮመን ኤሪያ 22.78% ነው የቀነስ ነው። የዚህኛው ቤት ክሎዝ ቱ 100 ካሬ ነው ኔት ኤሪያው ማለት ነው። ኔቱ 120 ነው። ግን ለምን አነሳችሁ ብትይኝ 22 ካሬውን ያነሳ ነው ለጂም፣ ለቴራስ፣ ለጂም፣ ለስዊሚንግ ፑል፣ ፓርኪንግ ነው ያነሳ ነው። እዚህ ላይ ግን ቴራስን እንደ ጊፍት ነው የሰጠ ነው። ቴራስን ኮመን ኤሪያ ላይ አላጠቃለልም። ቴራስን ኮመን ኤሪያ ላይ ብናጠቃልል ኮመን ኤሪያው በጣም ይበዛል፣ ክሎዝ ቱ 50 ካሬ ይመጣል። ያ ደግሞ አይዲያል አይደለም። ስለዚህ ቴራስን በጊፍት ሰጠን። ዋና ዋና ነገሮች የጂም፣ የደረጃ፣ የሊፍት፣ የፓርኪንግ፣ የሎቢውን ያካተት ነው ማለት ነው። ስለዚህ ይሄኛው ፕራይስ 124 አሁን ባለው በ109,758 ብር ነው የምናበዛው ማለት ነው። ስለዚህ ዳውን ፔመንታችንም እስከ 2.4 ሚሊዮን ብር ነው። 2.4 ሚሊዮን ብር 15%ን ከፍለሽ የቀረውን በግንባታው ፕሮግረስ መክፈል ትችላለሽ ማለት ነው። በጣም ጥሩ። እንግዲህ ወደ ጫካ ፕሮጀክት ወይ ደግሞ ወደ ተፈጥሮ የምናይበትን ሳይድ ነው ያሳየከን። ይሄኛው ደግሞ መግዛት ለማይፈልግ ሰው ደግሞ ሌላ የቪው አማራጭ አለው? አማራጭ አለን። በባለ 2 መኝታም በባለ 1 መኝታም በባለ 3 መኝታም ወደ ፓኖራሚክ የሆነ ቪው ሰንሴት ይገባል አይደል? ጀንበር ስትገባ ማየት ለሚፈልጉ ከተማችንን ወደ ቦሌ፣ ወደ 24፣ ወደ ካሳንቺስ ያለውን እይታ የሚፈልጉ ከሆነ ባለ 2 መኝታ በ120 ካሬ አማራጭ፣ ባለ 3 መኝታ በ155 ካሬ አማራጮች አሉ። ስለዚህ ኦፕሽናል ነው። ክላይንቱ የፈለገውን መምረጥ ይችላል ማለት ነው። ስለዚህ አሁን ያለንበትን የሳይት ሁኔታ እንየውና እዚህ ጋር ቢሮ ላይ ያለንን ነገር በእኔ በኩል ያለውን ጨርስ ያለው መጠየቅ የምትፈልጊያቸው ጥያቄዎች ካሉ እሱን ሬይዝ እናድርግና ወደ ሳይት እንሂድ። አይ በደንብ በጥሩ መልኩ አብራርተህልናል። እንግዲህ ያለበትን ፕሮግረስ ደግሞ ሳይቱ ጋር ሄደን ማየት እንችላለን። በጣም አሪፍ፣ በጣም አሪፍ። እንግዲህ ያው አሁን ላይ ሳይቱ ያለበት ነባራዊ ሁኔታ እዚህ ላይ ነው ያለው። ኦልሞስት ኤክስካቬሽናችንን እየሰራን ነው ማለት ነው። ስለዚህ በምታየው መንገድ ነው እየሰራን ያለ ነው። አሁን ሰራተኞቻችን ምሳ ስለወጡ ነው፣ የምሳ ሰዓት ስለሆነ ነው እንጂ ሲሰራ ነው የምታየው። እንደዚህ ሳይታችን ላይ ምንም የቆመ ነገር የምታየው ነገር የለም። ሰዓታችን የመጣ ነው ምሳ ሰዓት ላይ ስለሆነ ነው። ኤክስካቬሽናችንን እየሰራን ነው ማለት ነው። አይ በጣም ደስ ይላል። እንግዲህ ባላችሁበት ታይም ዴሊቨር ለማድረግ በጣም ዝግጁ ናችሁ ብዬ ተስፋ አደርጋለሁ።
ትክክል አላማችን ማስረከብና ማስረከብ ብቻ ነው ሌላ አይደለም ለደንበኞቻችን አምነው ለሚመጡት እኛ ጋር ደንበኞች ባልንበት ጊዜ ነው ለማስረከብ ነው የምንሰራው አሁን ደግሞ ምን አለ መሰለሽ ለምሳሌ እኛ አሁን 3 አመት ብለን በ2 አመት ከ6 ወር ብናስረከብ ደስ ይላል 3 አመት ነው ማስረከቢያችን ብለን በ2 አመት ከ6 ወር ማስረከብ በጣም አሪፍ ነገር ግን 2 አመት ብለን በ3 አመት ብናስረከብ ዲስአፖይንት ከስተመሮችን ያረጋል ስለዚህ ከዛሬ ነው የሚጀምረው ስራ ከዛሬ ነው ዛሬ ባንሰራ ነገ ማስረከባችን ጥርጥር ውስጥ ነው የሚገባውና ዛሬ ነው እየሰራን ነው ኤክስካቬሽናችን ጀምረናል ባልንበት ጊዜ ለማስረከብ ያው እየሰራን ነው በጣም ደስ ይላል እንግዲህ እኛም ባየነው ነገር ደስ ብሎናል እንግዲህ ፕሮግረሱን እየተከታተልን እየመጣን እኛም ለተመልካቾቻችን እናሳያለን ማለት ነው ባላችሁበት ጊዜ ደግሞ ዴሊቨር እንደምታደርጉ ተስፋ እናደርጋለን በእርግጥም እርግጠኞች ነን ያው ገንዘቤ ዲባባ ስለሆነ እናመሰግናለን ለሰጠህን ማብራሪያ እኔም በጣም አመሰግናለሁ መልካም ቀን ይሁንልሽ ላንተም እሺ